የተሰራ ሴራ አለ ሜሮን ማለት ነው። በኦዲየንስ ምክንያት አድርጋ 1 ሚሊዮን እንድታምኝ ማለት ነው። አንቺ ለምን የዋቱን አላችሁ? ለምን እየተጎዳችሁ እኮ ነው እንዴ? ለምን እናንተ ፍቅራችሁን እንድትገልጹ አታደርጉም? በራሳችሁ ለምን ሰው ታስገባላችሁ? ሄርሚ አይሆንም እኮ ይሄ እኛ በጣም ኦዲየንስ እኮ አንቺን ከመውደዱ የተነሳ በደካማ ጎንሽ አንቺና አብርሃም በደካማ ጎንሽ አውቃ 1 ሚሊዮን ብላ መጣች። ያ ስለሆነ አይሆንም ሄርሚ መልሽላት። በቃ ብሩም ወደ ውጭ የምትሄዱትን ነገር ይቅር። በቃ አሁን ላይ ስለታረቅን ነገሮችን ማስተዋል አልቻልኩም እንጂ ብሩክም ሆናችሁ አቡሽ እውነታችሁን ነው። እንዴት ነው ከዚህ በፊት በዛ ልክ እኔ ልትረብሸኝ በዛ ልክ ቀለበት ፕሮግራም ለማበላሸት የሞከረኝ ሰው በቅጽበት ነገሮችን ለማስተካከል ከዛ ይቅርታ ጠይቃ 1 ሚሊዮን ብር ከኦዲየንስ የትኛውስ ኦዲየንስ ነው? የኔ ቅርቦች አላችሁ በእናንተ በኩል መላክ ይችል ነበር። አቤላ ግራ ገባኝና የእውነት ትክክል ናችሁ መሰለኝ። በጣም ይቅርታ። ይሄን ነገር ግን እኔ አላውቅም። ብቻ 100% እርግጠኛ ሆኜ ነገሩን መቀበል ባልችልም ግን ደግሞ ውስጤ ሊቢያንስ ጥርጣሬ እንዲቀመጥ ራሴ እንድጠነቀቅ አድርጋችሁኛል። በጣም አመሰግናለሁ። ገብቶሻል። ይህንን ነገር እንዴት እንዳላስተውልሽ አይገባኝም። ለአብርሃምም እንድትነግሪው የምፈልገው ነገር ያው ብሩኬም ዛሬ የጠራሁት ለዚህ ነው። ገብቶሻል። እኔ ብቻዬ እንደዚህ ከማወራሽ እሱም ጓደኛሽ ነው። ከሱ ጋር ያሳለፍሽው ነገር አለ። ገብቶሻል። አንዳንድ ነገር አለ። ሁለታችን ብንነግርሽ ምናልባት ተአማኒነት ይኖረዋል ብዬ አስቤ ነው። ሜቢም እንደዚህም አትጨነቂም ምናምን። በእግዚአብሔር እንዳትጨነቂ፣ ምንም እንድትጨነቂ ምናምን አይደለም እዚህ ጋር የጠራንሽ ግን ጉዳዩን አምነሽበት ገንዘቧን እንድትመልሽላት ነው። የተቀነሰ ገንዘብም ካለ ኬትም እንሞላዋለን። ገንዘቧን ግን መልሽ። ሰላም ውድ ያማኑፍና ፋሚሊዎች እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ አለሁኝ። እንግዲህ ዛሬ የመጣሁትኝ ከሄርሜላ ከበፊት ጓደኛው ነው። ብሮ አንዳንድ ነገር ባያቸው ሰላም ባያቸው። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? ዛሬ ከች ብለናል ከአማኑ ጋር እኔ ብሩክ አለውልኝ ብዙ ነገር እንላቸዋለን። ዛሬ በጣም ደስተኛ ነን። እህታችን አርግዛለች። በቃ የሆነ ብዙ አሪፍ ነገር ይኖራል። ፈታ እናደርጋቸዋለን። ከኛ ጋር ይሁን። አይማና ያራዳ ልጅ እንግዲህ እንደምታውቁት ሄርሜላ አርግዛለች። በጣም ነው ደስት ያለው። ልጁ ወንድ እንደሚሆን ተስፋ አለኝ። ወንድ ልጅ የመጀመሪያ ሲሆን በጣም ጸዴ ነው እና የቤቱ መከታ ነው የሚሆነው። በነገር ላይ ወንድ ልጅ ዋና ካቦ ነው የሚሆነው። እኔ የመጀመሪያ ወንድ ልጅ ቢሆን ከቤታችን ደስ ይለኝ ነበር። ታውቃለህ፣ ስለ አንዳንድ ነገር ኃላፊነት ምናምን ይሰማሃል ምናምን እና እንደዛ አይነት ነገር ሲኖር በጣም ደስ ይላል እና ለአይንም ለጎረቤትም ለሰፈር ራሱ መከታ ነው። ግን ታናሽም ሆኜ የመጨረሻ ልጅም ሆኜ ያው የሰፈር መከታ ነኝ። እኔም የመጨረሻ ልጅ ነኝ። እግዚአብሔር ልጅ በጣም ተንካ እና የመጨረሻ ልጅም ሆነን እንግዲህ መከታንን እግዚአብሔር ያው ሞገስ ያፈስብን ማለት ነውና ግን የሄርሜላም ልጅ ወንድ እንደሚሆን ተስፋ አለኝ። አንተ ነው ወንድ ቢሆን አይሻልም? እኔም ወንድ ነው በጣም ብዙ ነገር እንዲያግዛት ይሄ ሲጀመር ወንድ ልጅ የመጀመሪያ ሲሆን ከአባቱ ጎን ነው የሚቆመው። እናቱን ደግሞ ልክ እንደ ወንድም አድርጎ ነው የሚንከባከባት። እንደ ሁሉ ነገር ልጅ ይሆናታል፣ ወንድም ይሆናታል፣ አባት ጭራሽ ነው የሚሆናትና ቻው በቃ ምን ለበ እግሯን ጸጉሯን ምናምን ሁሉ ነገሯን ምናምን እየተንከባከበ ነው የሚኖራትና ማንም ሰው ዝር አይልባትም። ሲጀመር ሄርሜላ ይገባታል። በዚህን አህልክ በዚህ ሰዎች በዚህ ውበቷ ይገባታል ለምንላችሁ ሰዎች እንደዚህ እያስጨነቋት ነው ታውቃላችሁ። አንዳንድ ነገር ያስጨንቃታል ምናምንና በጣም መከታ እንደዚህ ጀግና የሆነ በአባቱ ይወጣ ማለት ነው። ከኛ ይበልጥ አለው ጀግና እንደዚህ ፈርጣማ የሆነ ወንድ ልጅ ነው የሚገባት። እንደውም እኔ አንዳንድ ሚስጥር ሰምቻለሁ። ቡራዬ ሆዴ ውስጥ ጂም አስጀምረዋለሁ ምናምን ስትል ሰምቻለሁ። ዋናም ያኛል ካለች አስማተኛ ሴት አይደለች እንዴ? ትችላለች። አረ ምን ሆነ ነው ይገባታል። ክንፍ ምናምን አውጥቶ እዚህ ጋር ምናምን ቦዲ ቢልደር ሆኖ እማዬ ጠራሽኝ እንዴ ምናምን ምን ላምጣልሽ ማን ያስቸገረሽ ምናምን ይላል። እንደዚህ እነ ፈረንጁን ሲያስጨንቅ እና ትጨነቃለህ ነው ማለት አውሪ እያንዳንድሽ እየመጣ ነው እየደረሰ ነው። አንድ 6 ወር 7 ወር ጠብቀህ እየመጣልህ ነው። ኤኒዌይ በጣም ደስተኛ ነን ሄርሚዬ እህታችን። በዚሁ አጋጣሚ ደስታችንን ልንገልጽልሽ እንፈልጋለን። በጣም ምን በቃ አይደለ ብዙ ነገር ከሳቅም እንትን ደስ ስላለን ነው በነገሮች ላይ የምንስቀውና ደስተኞች ነን በጣም። ብሩኬንም ያገኘውበት ወይ ከዚህ በፊት አንገናኝም፣ በእርግጥ ከዚህ በፊት አንተዋወቅም፣ ግን
በቃ የሷን ደስታ ባለፈው ከጓደኛዋ ነህ ምናምን ታውቃለህ፣ እኔም አብረን ነው ያሳለፍነው ምናምን ሜቢ እናንተ ከክላስ ምናምን አንፃር ሊሆን ይችላል አላውቅም፣ ብቻ ግን ብዙ ነገር ስላሳለፍን ለምን ዛሬ አንዳንድ ነገር አንላትም? በመጀመሪያ ደረጃ ደስታችንን ፍንትው አድርገን እንገልጽላታለን። በሁለተኛ ነገር ደረጃ ግን ያለውም ነገር እንነግራታለን። እንፈልጋት ነገርም አለ። ቀን ላይ ተደዋውለን ነበር በሆነ ጉዳይ። ከዛ እንፈልግሻለን ምናምን ስላላት ኤርሚዬንም ጠርተናታል። ትመጣለች። የኛ ፍንድቅድቅ፣ የኛ ቆንጆ፣ የኛ ሸበሊቲ ሸበሊቲ የኔና እህት አለም ውበት ሲለካ በሄርሜላ ነው ለካ። ማይ ሲስተር ፒስ ነው። አምሮብሻል። በጣም ነው ያመረብሽ ሄርሜዬ፣ በጣም ከምንልሽ በላይ ውበትሽ ነው። ተበላቸው እስኪ ስልኩን ስታትና። እሺ ሰላም ሰላም፣ ውድ ላይ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ወደዚህ እንጂ እንደሻሻችሁኝ እኮ ያረዳልኝ ነው። ና በዚህ በኩል ውበትሽ እኮ ነው ይከፋል። በዚህ በኩል አይዋ ባጥርም ችግር የለው። አረ እንዲህ ነው እኮ ሲጀመር፣ እንዲህ ነው መከታ ነው ምን ነከታ እንዳይሞቅሽ። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እንዴት ነው ገጥማችኋል? ደግሞ የኔ ምን ሆነሽ ነው? ምን ሆነሽ ነው? ግድ ነው የፍቅር ጀማሪ ያማረ ዘር እንዲበዛለት ሄርሚ ደስ ይላታል። ልጅ ሲወለድላት ስትወልድ ነው በርግጥ ስትወልድ ላብሪሽዬ ነው ሲወለድለት አብሪሽ ነው ያው ጂም ጀመረ ተባለ። ልጅ እውነት ነው። ዋናም አስለመድሽው ተባለ። ዋናም እያስወነሽ ነው። ማይወራ ነገር የለም። አይ በጣም ደስ ይላል። እኔ የምለው ከመቼው የተግባባችሁት እንዴት ነው? እኛ እኮ የፍቅር ጀሞች ስማችን ራሱ ከስማችን ታነሽ የፍቅር ጀሞች ስማችን ሁሉ ይጋብዛል ነው የምልሽ። በዛ ላይ አንቺ ፍቅር ደግሞ እንዴት አቀራረበን እንዴት እሺ ቡሹ ምናምን ብትጀምሪ እግረ መንገድሽን አሪፍ ነው ምናምን ስትይ እኔ ለሚያስቀይመኝ ነው። እሷ መሰንዘር የለባትም። አትቸገር እሷ እኛ ግን ቆይ እኛ እሷ አትቸገር። በጣም ደስተኛ ሆናችኋል። በጣም የምንፈልግሽ ነገርም አለ። በጣም ደስተኛ ነን። እንዴት ደስተኛ ነን እንዴ? በመጀመሪያ ደረጃ የኔ እናት ልዕልታችን ብዬ እንደዚህ ንግግር መጀመሪያ አይደል? ውበታችን ልዕልታችን በማርገዝሽ በጣም ደስተኛ ነን። ያው ባለፈው ያለው ነገር በስልክ አውርተን ጨርሰናል። በፊት የነበረው ነገር እሱ አንዳንድ ነገር ማንሳቱ አስፈላጊ አይደለም አሁን ላይ በስልክ ስለጨረስን ማለት ነው። ግን ከዛ በኋላ ያለው ማርገዝ በጣም ደስተኛ ነን። በእርግዝና ጉዳይ አንዳንድ ነገር ስላለ ምናምን የቤታችን ድምቀት ስለሆነ ማለት ነው። ለማን ለምን የጠራንባት እሷን ምክንያት ባንዴ እኮ አይነገርም እንደ አይነት ነገር ወንድሜ ታውቃለህ። ያው ነገር ላይ እንቡጥ አበባ ፀሐይ ሲበዛ ይጠቅማት ነገር ቶሎ ተወስን ብለን ነው ቶሎ ተወስን። ያው ገብቶኛል። እንድትጎዳ ስለማፈልግ ብንነግራት አሪፍ ነው ብዬ ነው አላ አይደለ? እሺ ማናይ ቀስ አድርገን ስንነግራት አሪፍ ነው። ያው ታውቃለህ አይደለ? የሬዳችን ባንዲ ትንሽ እንዳትቆሰምን ምናምን ፊቷ እንዳይቀየር ነው ካሜራ ፊት እንደሚና የነፍስ ጡር ነገር መንገዳችን አሁን እንንገራት ይችላል ነውና የሚበዛ ደስ ብሎናል። እና ብሩኬም እንዳለው አንዳንድ ነገር እየሰማን ያለው ነገር አለ። አይቻለሁ ቪዲዮ ካሜራውን ጋር የሰራችሁት ቪዲዮ ጊፍት ነው ብላ 1 ሚሊዮን ብር ምናምን ሰጣችሁ ምናምን አዩ እና ያ ነገር ሴራ ነው። ሴራ ነው። ትልቅ ነገር ስላሰቡ ነው። ከሀገርም እንድትወጡ ምናምን አይደለም። ሌላ ደግሞ ጊፍትም አይደለም። ከራሳቸው የሆነ ነገር አቀነባብረው ከራሳቸው የሆነ ነገር ጨምረው የቀመሩት ቀመር ነው እና ሜቢ አንቺ ደግ ስለሆንሽ መልካም ስለሆንሽ አብርሃምም መልካም ስለሆነ ደግ ስለሆነ እንደዚህ ምናምን እንትን ልትልሽ ትችላለች፣ ልታሳምንሽ ትችላለች። የደረስንበት ነገር ስላለ ነው። በቃ ገብቶሻል አይደለ? እንደዚህ ልታሳምንሽ ምናምን ልትሞክር ትችላለች። ግን ቀመር ነው። የሆነ ነገር አስባ ነው። መጥፎ ነገር ስላሰበች ነው። ወደ ውጪ መሄድ የለብሽ። በጣም ሰው ስለምታምኝ ነው። በነገርሽ ላይ እኔ እግዚአብሔርን ነው የምልሽ። በጣም ሰው ስለምታምኝ ደግነትሽን ተጠቅማ አብርሃም ሲጀመር ነው አሁን ምነግርሽ ከብሩኬም ጓደኛሽ ነው አይደለ? እኔም ጓደኛሽ ነኝ። በቃ ምናልባት ሁለታችን ስንሆን አብረን ታምኛለሽ የሚል አስተሳሰብ ስላለ
ገብቶሻል ሄርሚዬ ሶ ራስሽን እንድታድኝ ነው እየነገርኩሽ ያለው ራስሽን ከዚህ ነገር እንድታድኝ አብርሃምንም ከዚህ ነገር ራሱን እንዲያድን እንድትነግሪኝ ነው የምፈልገው ከሀገር መውጣት የለብሽም ሲጀመር እንዴ እሷ ማነችና ነው ያንቺን ከቨር አድርጋ የምትወጣ ማን ሲጀመር አንቺ ለራስሽ አንሶሽ አንድ ሚሊዮን ሲጀመር ትመልስላት አይደለም እኮ አንሶኝ ምናምን አይደለም የሰማችሁት ነገር ምንድነው አልገባኝም ማለት ወጥመድ ነው በቃ ሄርሚዬ ወጥመድ ነው አይሆንም ወደ ውጪ መሄድ የለባችሁም 1 ሚሊዮኑን መልስሏት በቃ ወጥመድ ነው እነሷ ከዳኒ ጋር አዎ ውስጥ አዋቂ ነው የነገረኝ ይሄ ነገር ማለት ነው ሄርሚዬ ይኸውልሽ ይሄ ነገር ቶሎ ብለሽ እንድትወስድኝ አጣብቂኝ የጠራንሽ ማለት ነው ገንዘብ መልሽልኝ ምንም አያርግሽ አንድ ሚሊዮን ጥቅም ላይ ያለሽው የሆነ ነገር ላይ ውለሽው አይ አላዋልኩትም ግን በቃ አለቀ ይመለስ ወደ ውጪ መሄዱ ይቅር ሜቢ እሷን ማስከፋት ምናምን ይሄ አስደብራታለሁ ምናምን ብለሽ የምታስቢ ከሆነ በጣም ነው የማመሰግነው እና አስፈልገኝም ባይት በቃ ግዴታ እኮ መቀበል አለብሽ ማለት እኮ አይደለም ግዴታ ያስፈልጋት እሷ ናት በላት በቃ አዎ የሰጠሽ ነገር ሁሉ እኮ መቀበል አለብሽ ማለት አይደለም እንዴ ግዴታ ነው እንዴ መቀበል እንዴ አንቺ ከሀገር ውጪ መውጣት ከፈለግሽ መዝናናት ከፈለግሽ እጅሽ ላይ አለ አይደለ መውጣት መሄድ ትችያለሽ እንዴ ስንት ስፖንሰር ሞልቶ እንዴ ትናንትና አመጣጧ ራሱ ደስ አላለኝም እቺ ልጅ እግዚአብሔር ነው እምልሽ አመጣጧ በይቅርታ ተሸፍና መጣች እንጂ ምንም አልጣመኝም ይኸውልሽ እያየሽ ነው እንዳለ በይቅርታ እየሰበሰቧቸው ነው ቡዜንም በይቅርታ ምናምን እንደዚህ ማለት አልፈልግም እንዳለ በይቅርታ እንትን ሜሮን ሲጀመር በይቅርታ መጣች እንጂ ስራዋ ሌላ ነው መድኃኒዓለም እኔ ይመስለኛል በቃ ስራዋ ሌላ ነው ትክክል በተለይ በ1 ሚሊዮኑ ምንም አልተመቸኝም እኛ ከሰማነው ነገር አንፃር እኔ እንድትረበሽም ስለማልፈልግ ነው ሄድ ነው እንደዚህ ማረጋግጥ ምን እንድትረበሽ ስለማልፈልግ ነው ሌላ ሴራ ውስጥ ነው ያለችው እቺ ልጅ ሌላ ሴራ እየጠነሰሱ ነው ያሉት ውጭ ሀገርም ሄደሽ ሲጀመር ከዚህ ርቀሽ የሆነ ነገር ሊያደርጉ ነው የሚፈልጉት ኢትዮጵያ ውስጥ አይደለም ኢትዮጵያ ውስጥማ እዚህ እኛ እኮ አለን አይደለ አቅራቢያሽ ላይ እኛ አለን ራቅ አድርገው የሆነ ነገር መፍጠር ነው የሚፈልጉት እነሱ የሆነ ነገር ማድረግ ነው የሚፈልጉት ሲጀመር እዚህ አልተመቻቸው ምንም ነገር ለማድረግ መፈናፈኛ ነው ያጡት ገብቶሻል አይደለ ሶ ምንድነው አማራጭ ያደረጉት በስፖንሰር ሰበብ ውጭ ሀገር ይወስዱሻል አብርሃምንም ይወስዱታል ኦልሬዲ ነገሩ ያበቃል ማለት ነው ገብቶሻል ታሪክ ጉዳዩን ታሪክ ላይ ያደርጉት ነው የሚፈልጉት እንዴት ነው በዚህ ናህልክ እንትን የምትይው ስልሽ ኦፕን ሆነሽ እግዚአብሔር ነው ትናንትና ባንቺ ላይ እንደዛ አይነት ሴራ እየሰራች የነበረች ልጅ ዛሬ ላይ እንደዚህ ኦፕን ሆነሽ የምትቀበያ እኔ ግራ ነው ያጋባሽ ቆይ አንዴ እኔ አሁን በጣም ጥያቄ ሆነብኝ ነገር አለ አንደኛ ነገር ምን ያህል እርግጠኛ ናችሁ በእንደዚህ አይነት ነገር ማለት አሁን ለምሳሌ ነገሩ በሷ በኩል መጣ እንጂ ይሄ የኦዲየንስ የላከው ነገር ነው ገባ አንድ ወንድማችን ነው የላከውና በምን አይነት መንገድ ነው ልሳን ሊጠራጠራት የምችለው የምንም ኦዲየንስ አላከም ይሄ ሚስጥራዊ የተሰራ ፌቨር ነው ምንም አውቀው በኦዲየንስ አድርገው ሄርሚዬ አንቺ እንድታምኝ አድርገው ምናምን ሲተናገርሽ ውሸት ነው እኛ አሁን ቶሎ ብለን የተነገረን ይሄን ነገር ቶሎ ብላሽ አድኗት ስለተባለ ነው ማርያምን አይሆንም በቃ ይሄ ነገር ወደ ውጪ የምትሄዱ ነገር የ1 ሚሊዮኑ ሄርሚዬ በእናትሽ በቃ መልሽላት አይሆንም ይሄ የሆነ ቁማር ነገር ነው ፌቨር ነው በቃ አንቺን የሆነ ነገር ሊያደርጉሽ ነው የፈለጉት አንቺና አብርሃምን የሆነ ነገር ሊያደርጉሽ ነው ያሰቡት ያ ስለሆነ መልሽላት ሲጀመር እኔ ሴት ሆና ሴት ልጅ ላይ በዚህና አህልክ ቀመር የምትቀምር በእውነት እኔ ነገዋ ሁላ የሚስተካከል አትመስለኝም እኔ እንደዚህ መንገድ ላይ ወድቃ ባያት ቼክ ማድረጋቱ ላይ መስሎኝ ሜሮ ሲጀመር አንቺ እንዴት ነው እንደዚህ አረገች ሲባል በጣም ደበረችኝ ለምን ሰው እንደዚህ ታምኛለሽ እንዴ ያኔ ከዛ በፊት አለ አይደል እንዴ እንደ ሰይጣን እንደዛ ስርስርሽን እያሉ በ1 ሚሊዮን በኦዲየንስ ምክንያት አድርገው ለምን አንቺን ሰውን ታምናላችሁ አንቺን አብራ አይሆንም በቃ ሄልሚ እንዴ ለምን እንደው ታውቂያለሽ እዛ የተሰራ ሴራ አለ ሜሮን ማለት ነው በኦዲየንስ ምክንያት አድርጋ 1 ሚሊዮን እንድታምኝ ማለት ነው አንቺ ለምን የዋቱን አላችሁ ለምን እየተጎዳችሁ እኮ ነው እንዴ ለምን እናንተ ፍቅራችሁን እንድትገልጹ አታደርጉም በራሳችሁ ለምን ሰው ታስገባላችሁ ሄርሚ አይሆንም እኮ ይሄ እኛ በጣም ኦዲየንስ እኮ አንቺን ከመውደዱ የተነሳ በደካማ ጎንሽ እናንተ አንቺና አብርሃም በደካማ ጎንሽ አውቃ 1 ሚሊዮን ብላ መጣች ያ ስለሆነ አይሆንም ሄርሚ መልሽላት በቃ ብሩም ወደ ውጭ የምትሄዱትን ነገር ይቅር በቃ ሄርሚ እሺ በኝ በእናታችን ቆይ አንዴ እኔ በጣም ግራ እያጋባኝ ነው አሁን ላይ ሁለታችሁም ምክራችሁን አውቃለሁ ሁለታችሁም ወንድሞቼ ናችሁ ሁለታችሁም እኔ እንደምታስቡ አውቃለሁ ግን ደግሞ ይሄን ነገር በምን መልኩ እርግጠኛ ናችሁ ይሄ ነገር ከሷ ቢመጣ ኖሮ እኔ በጣም ልብ ይጠራጠር ነበር ግን ደግሞ ይሄ ነገር ከኦዲየንስ የተላከ ነውና ኦዲየንስን በዚህ ልክ ክፉ ከሷ ጋር ይሆናል ብዬ አላስብም አንደኛ እርቅ ፈተዋል አብርሃም እና እሷ እንደታረቁ በጣም ግልጽ ነው እኔ ደግሞ ከአብርሃም ጋር ከታረቁ ከኔ ጋር ምንም ኬዝ የላትም ምክንያቱም እኔና እሷን ሊያገናኘን የሚችለው ነገር አንድና አብርሃም ነው ከአብርሃም ውጪ ሌላ ምንም እኔ ከሚሮን ጋር የሚያገናኝ ነገር የለም ስለዚህ
እኛ ኦዲየንስ አሁን የተባለው ኦዲየንስ አልሰጠውም ብሎናል። እኛ ውስጣው እኮ ኤርሚ እኛ ነን። አንቺ አይደርስሽም እኮ አንቺ ቶሎ ታምኛለሽ። አይሆንም ያን ሚሊዮን አልተሰጣትም። ልትሰጥሽ አትችልም። ሲጀምር ገብቶሻል። ማወቅ ያለብሽ ነገር ምንድነው? ፌቨር ነው ፋውል ነው። 1 ሚሊዮን ብር እቺ ልጅ መዛ ልትሰጥሽ አትችልም። ገብቶሻል። ምክንያቱም ትናንትና ያደረገች ያለችው ነገር አለ። ሁለተኛ ነገር ደግሞ ያንን ነገር አድርጋ ዛሬ ላይ ይሄንን ነገር ልታደርጉላት አትችልም። ያስጠረጥራታል ሁላ ማለት ነው። ሶ ላደረገችው ነገር ምን መካሻ ነው የምትሰጥሽ ከራሷ 1 ሚሊዮን ብር ይኸውልሽ፣ አንቺ ከዚህ እንድትርቂ ነው የምትፈልገው። ገብቶሻል። አንቺም አብርሃምን ከዚህ ካላችሁበት ኤሪያ ወጣችሁ ማንም ብጮ ሊደርስላችሁ በማይችልበት ኤሪያ ወጥተው አንድ ነገር ሊያደርጓችሁ እንጂ የሚፈልጉት ምንም ነገር አይደለም። ሄርሚ ገብቶሻል። ሲጀመር ከራሱ 1 ሚሊዮን ብር አትሰጥሽም። ማዘናጊያ የሚሆነው ምን እንደሆነ ታውቂያለሽ? ኦዲየንስ ነው። ብዙ ኦዲየንስ አለሽ አውቃለሁ። ብዙ የሚወድሽ ሰው አለ እንዴ። ከዚህም በፊት እኮ ብዙ ነገር መጥቷል አይደለ እንዴ? ከዚህ በፊት ብዙ በቃ አንቺን እንደዚህ እናድርግልሽ፣ እንደዚህ እንውሰድሽ፣ እንደዚህ እናዘናናሽ ነገር ታያለች እሷ አይደለም እኮ ያንን ነገር ነው የተጠቀመችው። በነገርሽ ላይ ማለት ነው። እነሱ ተኝተው ሁላ የሚያድሩ አይመስለኝም። እግዚአብሔርን ተኝተው የሚያድሩ ሁላ አይመስለኝም። እኛ ተኝተን ስናድር እነሱ የሆነ ነገር ይጨማምራሉ ምናምን ለመለየት ማለት ነው። ይመስለኛል ኦልሬዲ ልጁም ስለተረገዘ በቃ ማለት እኔ እንጃ። እኔ አሁን አንዳንድ ጊዜ ያው ነገሮችን በክፋት ላለመውሰድ እና ደግሞ እንዴት ነው አሁን ለምሳሌ አንድ ሰው ነገሮችን ለጥሩም ላይ ያድርግ ለመጥፎም ያድርግ ነገሮችን አጥብቄ እንትን ላለ ማለት ነው እንጂ አሁን የሷ ነገር ብዙም አልተዋጠልኝም ነበር እውነት ለመናገር። ግን ደግሞ ከኦዲየንስ የተላከ ነው ከሚወዳችሁ ሰው የተላከው እግዚአብሔርን ምናምን ያልችየው ማለት ስለነበረ ነው። ግን ደግሞ ወደ ኋላ መለስ ብዬ ሳስበው እሷን ለመጣል እሷን ለመጉዳት በጣም ብዙ መስመር ሄዳለች። ምክንያቱም በደካማ ጎንሽ መጣ ነው በደንብ ማፌዝ ሊሆን ይችላል፣ መቀለድ ሊሆን ይችላል። እኔና አብርሃምን ለማለያየት በጣም ብዙ ስቴፕ ሄደች ሰው ናትና የሆነት ለመናገር እኔ ነገሮች እንዴት እንዳመንኩኝ አላቅም። ግን ደግሞ ነገሮችን ለእግዚአብሔር ነው የታውኩት። በቃ ይሄ ነገር ከመጣ ኦኬ። ምናልባት አንዳንድ ጊዜ ሁሌም ሰው አንድ አይነት ነው ማለት አንችልም። ሁሌም አንድ ሰው ጨካኝ ከሆነ እስከ መጨረሻው ህይወቱ ጨካኝ ነው፣ እስከ መጨረሻው ህይወቱ ክፉ ነው፣ እስከ መጨረሻው ህይወቱ አስመሳይ ነው ወይም ደግሞ እንዴት ነው ክፋት የሚያስብ ሰው ይሆናል ማለት አልችልም። ገባ? አንዳንድ ጊዜ ሰው ይለወጣል፣ አንዳንድ ጊዜ ሰው ይቀየራል ብዬ ስላሰብኩኝ ነው እንጂ እውነት ለመናገር እኔም ወደ ኋላ መለስ ብዬ ሳስበው ለምን ተብሎ ነው በሜሪስ በኩል እንደዚህ አይነት ነገር የሚመጣው? ከዛ ባለፈ ደግሞ ለምንስ ነው ትላንትና ከኋላ እየሰረሰረችሽ የነበረችው ጋር እንዴት በእኛ በኩል ሊመጣ ይችላል? በይኔ ነገር በቅርቡ አረገሽ። በቃ ሄርሚ ምን ማስተዋወቅ ኦልሬዲ ሰርግ ድግስ ነው የቀረው አይደለ? የሱን ፍሬ አረገሽ በሆድሽ፣ የሱን ፍሬ ያሽ ጸነሽ። ምንድነው የቀረው? አብራችሁ ልትኖሩ አንድ ቤት ውስጥ ልትጣመሩ የቀረው ሰርግ መደገስ ብቻ ነው። ገብቶሻል? ሽምግልና ተልኮ አንዳንድ ነገር ብቻ ነው። ኦልሬዲ አልቋል እኮ ጉዳዩ። ስለዛ ይህንን ነገር መጀመሪያ የቀለበቱ ዕለት እንደዛ ሩዋንዳ እንዳደረጉት አይተሻል። አሁን በፍቅር መቅረብ ነው የሚፈልጉት። እኛ ገብቶሻል? ጸብ እኛም እንዳንዘጋጅበት። አዎ ከነሱ የተሻለን ስለሆንን በፍቅር ነው እኛን መቅረብ የሚፈልጉት። ከዚህ በኋላ በፍቅር ቀርበውን ውስጣችንን ስብርብር አድርገው መሄድ ነው የሚፈልጉት። ገብቶሻል? ይህንን ነገር እንዴት እንዳላስተውልሽ አይገባኝም። ለአብርሃምም እንድትነግሪው የምፈልገው ነገር ያው ብሩኬም ዛሬ የጠራሁትኝ ለዚህ ነው። ገብቶሻል? እኔ ብቻዬ እንደዚህ ከማወራሽ እሱም ጓደኛሽ ነው። ከሱ ጋር ያሳለፍሽው ነገር አለ። ገብቶሻል? አንዳንድ ነገር አለ። ሁለታችን ብንነግርሽ ምናልባት ተአማኒነት ይኖረዋል ብዬ አስቤ ነው። ሜቢም እንደዚህም አትጨነቂም ምናምን፣ በእግዚአብሔር እንዳትጨነቂ፣ ምንም እንድትጨነቂ ምናምን አይደለም እዚህ ጋር የጠራንሽ። ግን ጉዳዩን አምነሽበት ገንዘቧን እንድትመልሽላት ነው። የተቀነሰ ገንዘብም ካለ ኬትም እንሞላዋለን። ገንዘቧን ግን መልሽ። አይ መቀነስ ምናምን ሳይሆን ይኸውልህ እኔ እናንተ መስማት አለብኝ ሳስበው። ምክንያቱም እውነታችሁን ነው። ወደኋላ መለስ ብለን ስናስበው ወደኋላ መለስ ብዬ ነገሮችን ሳስበው እኔ እንጃ በቃ አሁን ላይ ስለታረቅን ነገሮችን ማስተዋል አልቻልኩም እንጂ ብሩክም ሆናችሁ አቡሽ እውነታችሁን ነው። እንዴት ነው ከዚህ በፊት በዛ ልክ እኔ ልትረብሸኝ በዛ ልክ ቀለበት ፕሮግራም ለማበላሸት የሞከረኝ ሰው በቅጽበት ነገሮችን ለማስተካከል ከዛ ይቅርታ ጠይቃ 1 ሚሊዮን ብር ከኦዲየንስ የትኛውስ ኦዲየንስ ነው? የኔ ቅርቦች አላችሁ፣ በእናንተ በኩል መላክ ይችል ነበር። አቤላ ግራ ገባኝና የእውነት ትክክል ናችሁ መሰለኝ። በጣም ይቅርታ። ይሄን ነገር ግን እኔ አላውቅም። ብቻ 100% እርግጠኛ ሆኜ ነገሩን መቀበል ባልችልም ግን ደግሞ ውስጤ ሊቢያንስ ጥርጣሬ እንዲቀመጥ ራሴ እንድጠነቀቅ አድርጋችሁኛል። በጣም አመሰግናለሁ። እግዚአብሔር ይሄ ነገር ላብድሽ ነግረሽው ይሄ ነገር ብትመልሽ ሄርሚ እንደ ወንድሞች አስበሽን ብትመልሽ በጣም 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 በቃ ትልቅ ነገር ነው የነገርንሽ። አይሆንም ሲጀመር እኛ የፍቅር ጀሞች ለእነሱ አንሳን ነው። ለምን ወደ ውጪ ወስደዋት ሌላ ነገር ካደረጉ ያስጨንቁብን። እንደሱ ነው እነሱን በቃ ወደ ውጪ ወስደን
የሆነ ለማዝናናት ምናምን አለ አይደል? እኛ የሆነ ነገር እንደዛ አይደለም። ኧረ አብርሃምም እኮ ሊወስደኝ ነበር እኮ እኔን ግን አብርሽ ያንሳል። ኧረ እኛ ባዶ አይደለክሽን። ኧረ ባሌ በዛ ነው እንዴ? እንዴት እንዳላየሻት እኮ እንደዛ ሳይሆን የእውነቴን ነው የምላችሁ። በጣም አመሰግናለሁ ወንድሞቼ። ለምን መሰላችሁ? አንዳንድ ጊዜ አንዳንድ ሰው መስመር ሲስትና እንዴት ነው ቀጥታ እየሄደ የነበረ ሰው የነገር ቀደም ብለሽ ተጠንቀቂ የሚል ሰውና ከወደክ በኋላ የሚነግር ሰው አንድ አይደለምና አሁን ላይ የሆነ ያህል ፐርሰንት ጭንቅላቴ ላይ እንድጠረቀቅ አድርጋችሁኛል። በጣም አመሰግናለሁ። ብዙ አትጨነቂሽ። ባለፈ ግን እኔ የኔ ባል ለኔ ያንስም። እሺ አዎ እንደዛ እንዳትሉ። የፍቅር ጀማዎችን ለኔ ያንስም። ኦፍ ኮርስ እኛም አናንስም እኮ እኛም አናንስም። ማስወጣት እንኳን ባንችል ሀገር ውስጥ በእኛ ተሸፍኖ አንዳንድ ነገር እናደርጋለን። በቀደም ፕሮግራም አዘጋጀን ድል ባለ ፕሮግራም እንኳን አማኑ በጣም አቅም ላይ ነው። እኔ ትንሽ ለለፍ ፈለገው እንዴት ነው ስራ ተጀመረው ለሸፍን እያበዛ ነው። አዎ ታውቂያለሽ፣ ከየትም ብሎ ላንቺ ብሎማ ምናምን እግዚአብሔር ይመስገን። በነገሮች ላይ ገዳም ነሽ። በቃ ታውቂያለሽ፣ ስሟ ራሱ የምሬን እኮ ነው። አዎ ስለ በፊት ታውቃለች ምናምን። እግዚአብሔር ይመስገን ዛሬ ላይ ላመሰግንሽ እፈልጋለሁ። ሄርሚዬ በዚሁ አጋጣሚ በጣም ማመሰግነው ዛሬ ላለሁበት መነሻ የሆነችኝ አንድ ሄርሜላ ነች እና አብርሃም ናቸው። በጣም ማመሰግነው። እግዚአብሔር ያክብርልኝ። በዚሁ አጋጣሚ ልጅሽን ደግሞ አቅፈሽ ከባልሽ ጋር የምትኖሪበት ዘመን ያፍጠንልሽ። ያፍጠን እኛም ጨንቆናል። አዎ እንጨፍር እንጂ እንዝናና። እንጨፍር ያላችሁትን ነገር በደንብ ሰምቻችኋለሁ። በጣም አመሰግናለሁ። ግን ደግሞ ይሄን ጠርጣሪያችሁ ይሄን ነገር የሰማችሁትበትን ነገር እናንተ ደግሞ እንዴት ነው ሁኔታ ላይ የሆነ ሰውና ከሁኔታው ውጪ ሆኖ ነገሮችን ውጪ ላይ ነገሮችን ከሩቅ ለሚያይ ሰው አንደርስታንድ የሚያደርግበት መንገድ የተለያየ ነውና ይሄን አስባችሁ ለዚህ ምክር በቃ ቀደም ብላችሁ ስለነገራችሁ ደግ ስለሆንሽ እኮ ነው። ታውቂያለሽ ደግዬ ደጊቱ የሚሉት ዘፈን ታውቁታላችሁ? የዋናቸው ደጊቱ ለሷን ይዘፈነው ለሄርሚን ይዘፈነው ደግዬ ደጊቱ የሚሉት እኔ ጋብዙ የግል መምህር ግን ያስፈልጋታል እቺ ልጅ። እንቀጥራለና ከኢትዮጵያ ውስጥ አይደለም እንቀጥላታለን። ላይፍ ተኮር የሆነ ነገር ሊያስተምርሽ እንዴ ሁሉም ነገር ነው አሜን ብለሽ የምትቀበዩ የሆነ ሰው ካለ ውስጥ ስብር ምናምን ሶ በዚህ ከማለላት ታምናለች። ከማለላት አረ በቃ ከማለላት ታምናለች። ካድከኝ እንዲያታምናለች። ቆይ በፍቅር ጉዳይ ብቻ ነው እምቢ የምትለው አብርሽን በጣም ስለምትወደው። አዎ እንዴ ባብርሽማ እኛ ማን እንደራደ ቢመጣ ኢግኖር ታደርጋለች። በሌላ ጉዳይ ግን ኦፕን ነሽ በጣም። አዎ ካብርሽ ሌላ ነው ክፍተት ማሰጠው አፈቅድም ካብርሽ በስተቀር አትፈቅድም። አይ ቲንክ እሱ መስመሩን ዘግቶታል። መስመሩን የሰው ፍቅር ነው በቃ። እኔ ሰውን አቀፍራለሁ፣ አፈቅራለሁ ነው አቀፍራለች ታቀፍራለች እንደዚህ ስልሽ ከመጣሽ በኋላ አይ ቲንክ ስራ ጨርሰሻል። ስራ ጨርሻለሁ፣ ግን ደግሞ አም ሶሪ ባሌ ላገኘው ነው። እኛም እንፈቅዳለን። ተጎዳን ቀጠሮቻችሁ ምናምን ከደወላችሁልኝ አም ፍሪ በጣም ደስተኛ ነኝ እኮ። የሆነበት ቦታ ይኸውልሽ መክሰስ ነው የሚባለው። መክሰስም ባይሆን ብቻ የሆነ ነገር ሻይ ቡና ብለን ትሄጃለሽ። ዛኑ ባንድን ጠርተን ከኛ ጋር ጠብቂው፣ ሰላም ብሎን አብራችሁ ትሄዳላችሁ። እሺ እዚህ ነው የምጠብቀው? ኧረ ስማ እዚህ ቆምንማ፣ እሱማ ቆምን። የሆነበት ቦታ ትንሽ ቁጭ በል። እሺ ይቻላል። ደግሞ በጊዜ ነው የምትበይው። እራት ማለት ምሳሌ እና ቶሎ ነው ምግብ የሚያሰኘኝ ምናምን ያለውበት ሁኔታ። እርግዝናው እኮ አዎ በቃ ይርበኛል። ቁርስ ነሽ፣ ምሳ ነሽ፣ መክሰስ ነሽ። የቁርስ መክሰስ ደግሞ እኮ የመጀመሪያ ሲሆን እኮ ነው። የመጀመሪያ ከባድ ነው። ቁርስ በላለሁ፣ የቁርስ መክሰስ በላለሁ። ኧረ ያስገምታል ግን ሆዳም እንዳትሉኝ አይቀርም። አውቄ ነው እንትኑ ነው ምግብ እኮ ይበላ እንዴ ምግብ ሲጀመር ደግሞ አብሻ በጣም እውነት በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። በእውነት እግዚአብሔር ያክብርልኝ። ደግሞ አሁን አብርሽ ማግኘት ስላለብኝ ባሌ ማግኘት አለብኝ። ገባ? አዎ ጭራሽ ብርዱም የበዛ ነው። እቀፋ ያስፈልጋታል። ስለዚህ በቃ ደህና ዋሉ። ቴንክ ዩ። እግዚአብሔር ያክብርልኝ የኔ ውድ ወንድሞች። ብሩክ እሺ እናት ግብዛቸው ልከሽ እንዳልሆነ ተስፋ አለኝ። ቶሎ አታስጠብቂሽ እና ቤተሰቦች ጨርስላቸው እና ቤተሰቦች ከሄርሚ ጋር የነበረን ነገር ነግረናታል፣ አንዳንድ ነገር ብለናታል። በዚሁ አጋጣሚ ልነግርሽ የምፈልገው ሜሪ ስራሽ ምንም ልጅ እንደሆነ ልነግርሽ እፈልጋለሁ። ገብቶሻል? በፍቅርን ይዘሽ የሰው ልጅን ምንም ነገር ልታረጊ አትችይም። ሲጀመር ሲቀጥል ደግሞ እናንተ ውስጥ
ሁሉ ነገር የምታወሩት የምታስቡት ሰው እንዳለ ልነግርሽ እፈልጋለሁ በዚሁ አጋጣሚ ማለት ነው። ሶ እሷን ከሀገር ውጭ ወስደሽ ሁለቱን ከሀገር ውጭ ወስደሽ የሆነ ነገር ለማድረግ ምናምን አታስቢሽ። ምንም የሚታሰብ ሁላ ምናምን ነገር አይደለም። ተደርሶብሻል። እግዚአብሔር ከኛ ጋር አለ። በቃ ሁሉ ነገር የሚረዳን አምላክ አለ። እኛ በእናንተ የምንረበሽ ሰዎች ሁሉ አይደለንም። ተስፋ ትቁረጥ። በቃ አማራ ተስፋ ቁረጪ። ሌላ ነገር ቀይ በቃ ሌላ ምንም አንልሽም። ተስፋ ቁረጪ። በአንድ ሚሊዮኑ በውጪ ምናምን ፍቺ በቃ ተባክቶ 2 ሚሊዮን አድርገን እንመልሳለን። ቤተሰቦች እንወዳቸዋለን። የነበረን ጊዜ ይመስላል። እናመሰግናለን።